ገዳም ማለት እግዚአብሔርን በጣም አድርገው የሚወዱ ሰዎች በዚህ ዓለም ሊኖራቸው የሚችለውን ምቾት ንቀው ሰይጣንን ክደው መስቀሉን ተሸክመው ወደ አምላካቸው እየጸለዩና አምላካቸውን እያመሰገኑ የሚኖሩበት ቦታ ማለት ነው። በሀገራችን ኢትዮጵያ ከ800 በላይ ገዳማት አሉን። ብዙዎቹ ገዳማት የተመሰረቱት ከ1000 ዓመታት በፊት ሲሆን የመሰረቷቸው ኢትዮጵያውያን አባቶችና እናቶች ናቸው። ለምሳሌ በደቡብ ወሎ የሚገኘውን የሐይቅ እስጢፋኖስ ገዳም የመሰረቱት ኢትዮጵያዊ አባት አቡነ እስጢፋኖስ ይባላሉ። ገዳማትን በመመስረት ዘወትር ለራሳቸውና ለሕዝባቸው እንዲሁም ለሰው ልጅ ሁሉ እየጸለዩ የኖሩና የሞቱ ሰዎች ቅዱሳን ይባላሉ። በመሆኑም በቤተክርስቲያናችን በርካታ ቅዱሳን ይገኛሉ። ቤተክርስቲያን ለነዚህ ቅዱሳን አባቶችና እናቶች መታሰቢያ ቀን መድባ ታሪካቸውን ገድል በተባለ መጽሐፍ ጽፋ ስታስታውሳቸው ትኖራለች። የቤተክርስቲያን ልጆች ወደ እነዚህ ገዳማት በመሄድ በአባቶች ይመከራሉ፣ ይጸለይላቸዋል፣ የራሳቸውም ይጸልያሉ፣ ጠበል ይጠጣሉ፣ ይጠመቃሉ። በገዳማት በርካታ ጥንታውያት ንዋያተ ቅድሳት ይገኛሉ። ለምሳሌ የብራና መጻሕፍት ቅዱሳት፣ ስዕላት፣ ሌሎች ንዋያተ ቅድሳት ይገኛሉ። ገዳም ያሉባቸው ቦታዎች ጫካ ስለሆኑ በርካታ ብርቅዬ የዱር አራዊት፣ አዕዋፋትና እጽዋት ይገኛሉ። ቤተክርስቲያናችን ከኢትዮጵያ ውጪ ጥቂት ጥንታውያት ገዳማት አሏት። እነዚህ ገዳማት በቅድስት ሀገር ኢየሩሳሌም ይገኛሉ። ቁጥራቸውም 7 ይደርሳል። ከዛሬ 50 ዓመት ጀምሮ በርካታ ኢትዮጵያውያን ወደ አውሮፓና ወደ አሜሪካ መሰደድ ጀምረዋል። በምንኖርበት ጀርመንና አካባቢው ባሉ ሀገራት በብዙ ሺህ የሚቆጠሩ ኢትዮጵያውያን ይገኛሉ። ከነሱም ውስጥ የሚበዙት ኦርቶዶክሳውያን ናቸው። እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በየአካባቢያቸው በተመሰረቱላቸው አጥቢያዎች ያስቀድሳሉ፣ ይማራሉ፣ ይቆርባሉ። ይሁን እንጂ እነዚህ ኦርቶዶክሳውያን በአጥቢያዎቻቸው ከሚያገኙት መንፈሳዊ አገልግሎት በተጨማሪ እነሱም ሆኑ ልጆቻቸው ከስራም ይህን ከትምህርት እረፍት በሚያገኙበት ጊዜ ሄደው ሱባኤ የሚይዙበት ማለት ለተወሰኑ ቀናት ተረጋግተው የሚጸልዩበት፣ በአባቶች የሚመከሩበት፣ ስለ ቤተክርስቲያናቸው መሰረተ እምነትና ስርዓት የሚማሩበት ገዳም ሳይኖራቸው ቆይተዋል። በዚህም የተነሳ በእረፍት ጊዜያቸው ወደ አገራቸው፣ ያንን ማድረግ ያልቻሉ ደግሞ ወደ ተለያዩ መዝናኛ ቦታዎች በመሄድ ጊዜያቸውን ያሳልፋሉ። በቤታቸው ተቀምጠው ቴሌቪዥን እያዩ ጌም እየተጫወቱ የሚያሳልፉም አይጠፉም። ስለዚህ ይህ ገዳም በፍጥነት ተገዝቶ እንድንገለገልበት ከኛ ከሕፃናት ብዙ ይጠበቃል። ሀገረ ስብከቱ ቦታውን ለመግዛት የገንዘብ እጥረት እንዳጋጠመው ነግሮናል። ምናልባት ቶሎ ብለን የማንገዛው ከሆነ ሌሎች መጥተው እንደሚገዙት ያለውን ፍርሃት ገልጾልናል። በመሆኑም በምንችለው ሁሉ መርዳት ይገባናል። ለምሳሌ ለልደታችን የሚሰጠንን የገንዘብ ስጦታ ልደቴን ለገዳሜ በማለት ወደ ገዳም ግዢ ክፍሉ መላክ አለብን።
ከጓደኞቻችን ጋር በመተባበር ልዩ ልዩ የገንዘብ መሰብሰቢያ መንገዶችን ለመፍጠር ገንዘብ መሰብሰብና ለግዢው ማዋል አለብን። ምክንያቱም ሀገረ ስብከታችን በሚያቋቁምልን ገዳም በከፍተኛ ደረጃ የምንጠቀመው እኛ ነን። ገንዘብ ሰብስበን ከመስጠት በተጨማሪ ስለ ገዳማችን መመስረት ለትምህርት ቤት ጓደኞቻችንና መምህሮቻችን መንገር አለብን። ምናልባት እነሱም ገንዘብ ሊረዱ ይችላሉና ካልረዱም ማወቃቸው መልካም ነው። በመጨረሻም ይህ በአውሮፓ የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ሆኖ በቤተክርስቲያናችን ታሪክ የሚጻፈው ይህ ገዳም በአካባቢያችን ተመስርቶ እኛ ሕፃናት እንገለገልበት ዘንድ እንጸልይ። መልካም የልደት በዓል ይሆንልን። በጀርመንና በአካባቢው ባሉ 5 ሀገራት ማለትም በኦስትሪያ፣ በሆላንድ፣ በስዊዘርላንድና በፖላንድ የሚገኙ አብያተ ክርስቲያናትን ያስተባብርና ይመራ ዘንድ በቤተ ክርስቲያናችን ቅዱስ ሲኖዶስ የተቋቋመ አንድ የቤተ ክርስቲያን መዋቅር አለ። እሱም የጀርመንና የአካባቢው ሀገረ ስብከት የሚባል ሲሆን ሀገረ ስብከቱ ከተቋቋመበት ጊዜ ጀምሮ የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በብፁዕ አባታችን አቡነ ዲዮናስዮስ የሚመራው ሀገረ ስብከታችን በአካባቢው የምንገኝ ምእመናን ጥሩ መንፈሳዊ አገልግሎት እናገኝ ዘንድ ልዩ ልዩ እንቅስቃሴዎች ሲያደርግ ቆይቷል። አሁንም በማድረግ ላይ ነው። ከእንቅስቃሴዎቹ ውስጥ አንዱ እኛ ኦርቶዶክሳውያን ምእመናን በየጊዜው እየተሰበሰብን ሰፊ መንፈሳዊ አገልግሎት የምናገኝበት ገዳም ማቋቋም ነው። ሀገረ ስብከታችን ለገዳም የሚሆን ቦታ ሲያፈላልግ ቆይቶ አሁን በጀርመን አገር ሙንስተር አጠገብ ሃሚልኮት ተብላ በምትጠራ መንደር ቀድሞም በሴቶች ገዳምነት የሚያገለግል ቦታ አገኝቷል። ይህ በርካታ መኝታ ክፍሎች፣ ማንበቢያና መማሪያ አዳራሾች፣ የምናስቀድስበትና የምንቆርብበት ቤተ መቅደስ፣ ለኛ ለልጆች ደግሞ ልዩ ልዩ ጨዋታዎችን የምንጫወትበት ሰፊ ሜዳ ያለው ይህ ቦታ ሲገዛ ቤተ ክርስቲያናችን ብዙ ስራዎችን እንደምትሰራበት ሀገረ ስብከታችን ገልጾልናል። ለምሳሌ ትምህርት ቤት ሲዘጋ ወደዛ በመሄድ የእረፍት ጊዜያችንን ስለ ቤተ ክርስቲያናችን ትምህርት፣ ታሪክና ትውፊት እየተማማርን እናሳልፍበታለን። የቤተ ክርስቲያን የዜማ መሳሪያዎችን እንዴት እንደምንጠቀም ስልጠናዎች እናገኝበታለን። ልዩ ልዩ ስፖርታዊ ውድድሮችን እናደርግበታለን። ስለ ሀገራችን ታሪክና ባህል እንማርበታለን። ይህ ቦታ ሲገዛ እኛ ብቻ ሳንሆን ወላጆቻችንም ብዙ አገልግሎት ያገኙበታል። ለምሳሌ ሄደው ሱባኤ ይይዙበታል፣ ጠበል ይጠመቁበታል፣ መንፈሳዊ ብርታትና ጥንካሬ ያገኙበታል። ተቀበሉ መራዊ መድኃኒነ